ጠዋት ላይ የሆኑ ሰዎች መጥተው ነበር። አዳነች በሉ ለምትባል ባለጌ ሴት ብሎ ነው ምስኪኑ ሰው እየገደላቸው ሲሆን ምንድነው የምታወሩት? አዎ እናታችን ይሄን ሰምታ ነው ቀኑ ሙሉ ስትጨነቅ ያደረችው። ቆይ ማን ነው እሱ እንዲህ አይነት የማይረባ ወሬ ይዞ መጥቶ እናትን የሚያወካት? መጥተው እንደነገሯት እንጂ ማን እንደነገራት አናውቅም። ከይሳት በኋላ ወደ ልትሄዱ ነው? አብይ ችግር ላይ ስለሆነ እዛ ደርሰልን መጣ። እናንተ ምን ቤት ነኝ ብለህ ነው እሱ የምትሄደው? ማለት የነገርኩሽ ያለሁት እኮ ስለ ህይወት ወንድም አብይ ነው። ገብቶኛል። እና ታዲያ አባቴ ከመሸ በኋላ ወጥቶ ነው በማያገባ ጉዳይ እንደዋዛ ይቀር። የሱ ቁጭት ገና ከወዲህ ሳይወጣ ደግሞ አንተን ደግሜ ማጣት አልፈልግም። ከፈለገች እሷ ትሄድ፣ አንተ ግን ንቅንቅ አትላት። ከቀደም ጀምሮ ለምንድን ነበር ትኩር ብላ መጣይ? እንጃ ብቻ የሆነ ቦታ የማውቆት ስለመሰለኝ ነው። ታውቀኛለህ። አንተን ገፍቶ ለዚህ ያበቃ ባለፈው የነገርከኝን ስቃይና መከራ ያወረደብህ ድርጅት አባልና ቀንደኛ መሪ ነበር። ምን? አንድ ነገር ልንገርሽ፣ ከአንቺ ብቻ ሳይሆን ከንጹህ ልብሽም ፍቅር ይዞኛል። እኔም እወድሃለሁ። ውሻ ምን ልታደርግ ያስበሽ? የማይሰማኝ ከሆነ ስምረት በጣም የምትወደውና የሚወዳት ሚስቱ ሲፈን ደግሞ በጣም የሚሳሳላት የመጀመሪያ ልጁ መሆኗን ለራሷ ላይ ህይወት ስለማይነግራት ነው። ዘበናይ ምን ሆነሻል? አዎ አየሽ፣ ለዚህ ነው አፌ ሞልች እንደሚሳካልኝ የምነግርሽ። ዘበናይ ይሄ ጤነኝነት አይደለም። ምንድነው እያሰብሻለሽው? እሷ እንኳን ብታመነታ እኔ እስከ መጨረሻ በዚህ ጉዳይ ላይ ወሳኝ እርሷ አይደለም፣ እሷ ነች። እርሱ የቱንም ያክል ቢፈልጉ እንኳን እሷ ፈቃደኛ ካልሆነች ዋጋ የለውም። አታስቢ፣ እንዲያርጎ ካዋረደኝ በኋላ ፈቃደኛ ማልሆንበት ምንም ምክንያት አይኖረኝም። በጣም ጥሩ። እንደዛ ከሆነ ፍቹ ቀላል ነው። ይልቅ አሁን የመጣ ነው እናታችን ለሰርግ የሰጠችን ገንዘብ ተቀበሉትና ምን? አዎ እዚህ በየመንደሩ ከምታውደለድሉ ስራ ጀምሩበት ብላ ነው የመጣ ነው እንዴ? ስለዚህ የሰማነው ነገር በጠቅላላ እውነት ነው ማለት ነው? ምንድነው እሱ የሰማ? አዳነች በሉ የወጣላት ሌባ መሆን። አንተ እንዴት ነው የምትናገረው? አዎ የቀረበችም ለፍቅር ሳይሆን ለጥቅም ነው። እንዳልከው አርግዤልሃለሁ ለምትለውም ደግሞ ከአስሩ ጋር ስትጋደም ያመጣችሁ ስለሆነ ልጁ አንተ አይደለም የሚሆነው ማለት ነው። ከተሰራሽ ጀምሮ ያልታረምሽ አረም ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳል ይልኛል። ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን ሸክተው አረብ ሀገር ለሚስለው ሰው ልሰናበቱት ነው።
እኔም እንዳንተው የወገኖቼን ሕይወት ለማቅናት ስቃይ መከራቸውን ለመታደግ ረሃብ ያጠወለገ ሰውነታቸውን ለማስታገስ ገና በወጣትነቴ በረሃ የወጣው ታጋይ እኮ በመልክ ሳይሆን በዝና ብቻ የምናውቃቸው ታጋይ ይስሐቅ ሐሰን ማለት እርሶ ኖት? ታዲያ እንዴት ማለት ያን ሁሉ ስልጣን ትተው እዚች ትንሽ ቤተክርስቲያን ውስጥ ተገኙ? ትንሽ አልካት? ትንሽ አይደለች። በረከትና ጸጋዋ ከሀገር አልፎ ለዓለም የሚተርፍ ፍቅር የሰፈነባት የእግዚአብሔር ሕዝቦች የተሰባሰቡባት የቅዱሳን ህብረት ነች። እሱን አውቃለሁ፣ ግን እንዴት እርሱ? ታሪኩ ብዙ ነው። ታሪኩ ብዙ ነው። እኔም እንዳንተው ብዙ ላብና ደም አፍስሼ ብዙ እህቶቼና ወንድሞቼን በቃል ኪዳን ቀብሬ ከተማ ለመግባት የቻልኩ እድለኛ ሰው ነበርኩ። በእርግጥም ያን ሁሉ ነገር አልፎ ለድል መብቃት እድለኛነት ነው። እኔ ግን እንዳንተ አልበረታው። እኔ ግን እንዳንተ ጽኑ አልነበርኩ። ከተማ ስገባ እጄ ላይ የወደቁ ጓደኞቼን ቃል ኪዳን አፍርሼ እኔ ልቅደም በሚል ፈንጂ እየረገጡ ያሻገሩኝን ጓደኞቼን በከተማው ሙቀት ቀልጬ ቀረሁ። ደረቴን በአሸናፊነት ኩራት ውስጥ ወጥሬ አዲስ አበባ በልጭልጭ መብራት ውስጥ ቀልጬ ቀረሁ። ታዲያ በዛ ወቅት እንዳንተ ዓላማ ሰማዕታት ምናምን የሚሉትን ሳይ ደሜ ቱግ ይላል። እነሱን ከምድረ ገጽ ካላጠፋሁ ደስተኛ የምሆን አይመስለኝም ነበር። ማን ያውቃል? ምናልባት አንተንም መቆሚያ መቀመጫ ሳጥቼ ያሰደድኩ እኔ ልሆን። አይ ከኔ ጋር እንኳን የትም ተገናኝተን አናውቅም። ብዙ ሀብት አፈራሁ። እኔና ልጆቼ ብቻ ሳንሆን ዘር ማንዘሬ በልቶ የማይጨርሰው ብዙ ሀብት አፈራሁ። ግን ሰላም አለ፣ ደስታን ግን አጣሁ። ይህን ጊዜ ነው እኛ ቤት ጉድ የሚጀምረው። በረሃ የወደቁ ፈንጂ የጠበሳቸው እህትና ወንድሞቼ በየቀኑ በህልሜ እየመጡ ያቃሹኝ ጀመር። ጸጸት ሰላም ነሳኝ። የህዝቡ ጥላቻን መቋቋም አቃተኝ። እባካችሁ ከህዝቡም ሆነ ከተቃዋሚዎቹ ጋራ እርቀ ሰላም እናውረድ የሚል ሀሳብ በማቀንቀኔ ጥርስ ውስጥ ገባሁ። እሺ ከዛስ? ከዚያማ በባል ባለመስማቴ ሞት ተደገሰልኝ። ለማያገባኝ ስብሰባ ታንዛኒያ ተልኬ በገዛ ጠባቂ በተተኮሰ 3 ጥይት ህይወት ያለፈ። ምንድን ነው የሚሉት ወንጌል? ለነሱ ሞቻለሁ። ዘመድ አዝማዴም የሚያውቀው ታንዛኒያ ውስጥ በወሮ በላ ጥይት ተገድዬ እዛው እንደተቀበርኩ ነው። በጣም ይገርማል። ልጆቼ የማልጠግባቸው ልጆቼ ወንጌላዊ ምንድን ነው የሚሉት? ለገዛ ልጆቹ ሳይሳሱ እዚህ ነፍስ ላወቀው ምዕመን መጨነቁ ጥሩ ነው? የገዛ ልጆቼና የመንፈስ ልጆቼ ለኔ አንድ ናቸው። የገዛ ልጆቼ አባታቸው ነኝና መቼም እንገናኛለን።
እዚህ ያሉት ግን አንዴ ከተበተኑ መልሶ መሰብሰብ አስቸጋሪ እንደሆነ ታውቃለህ። በጣም ይገርማል። ግን ይሄን ሁሉ ነገር ለምን እንደምነግርህ ታውቃለህ? አንድም ይሄን ገንዘብ ሳትሳቀቅ እንድትወስድና ሲቀጥልም አሁን ባልነግርህም ኖሮ ወደፊት መሆኔን ማወቅ አይቀርም ነበር። እሺ ወንጌል ቃሉን ያጨርሱት። ሀሳቡት ገብቶኛል። ከድል በኋላ ከሰው ያልተፈጠርኩ ይመስል አንድም ወዳጅ፣ አንድም ወገን፣ አንድም ዘመድ ኖሮኝ አያውቅም ነበር። ዛሬ ግን እርሶን የመሰለ ታላቅ ወንድም፣ ታላቅ ወዳጅ ሰጥቶኛል። ስለዚህ ካሁን በኋላ ከጎኖት ነኝ። መሞት ካለብኝ እንኳን አብሬዎት እሞታለሁ። ተባረክ ይላል። ተባረክ ተባረክ ይላል። ጓደኛ አይደለም እንዴ? እንደዚህ ሲሆን እያየው እንዴት ዝም ትለዋለህ? ጓደኛ አይደለም እንዴ? ያላደረኩት ነገር የለም። ብዙ ነገር አድርጌያለሁ። ግን በቃ ምን ታደርጊያለሽ? የሆነ ነገር አድርገህ ቢሆንም ማኖረው ልጅ ካላገኘው ሞቼ ይገኛለሁ፣ ልጅ ካገኘው በኋላ በሞትም አይቆጨኝም እያለ እንደዛ ይናገራል። አሁን ይሄ ጭቅጭቁን ትተን መፍትሄ ብንፈልግ አይሻል? ምን መፍትሄ አለው ከዚህ በኋላ? መፍትሄማ ይኖረዋል። እንዴት መፍትሄ ያጣል? ምን ያሰብከው ነገር አለ? ነገራናቱ ትንሽ ይከብዳል። ናፍቆት ማለት አውጥቼ አውርጄ ሌላ መፍትሄ ማግኘት አልቻልኩም እኮ። ነገርና በቃ አሁን ካለው ነገር አይበስም። አሁን ያለው ነገር ውርደት ነው፣ ከባድ ነገር ነው። ቢያንስ ከዚህ ነገር ውስጥ የምታወጣው ጥሩ ሴት መፈለግ አለብን። አዎ ይኸውት፣ ካልሆነ ግን አብይን እናጠዋለን። አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ እህት ኩባንያ የሆነው አክት አሜሪካን ኮሌጅ ከመሃርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ፣ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኖ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት። ዝም ብለሽ እኮ ነው የለፋሽው። እንደዚህ ማትበለኝ ዛሬ ለባሌ የማደርገው ነገር ሁሉ ክብሩ ለኔ። ስማ ልክ ነሽ፣ ግን ይሄ ሁሉ ፍራፍሬ አይበዛም? ምግብ ምናምን ማላመጣልህ እኮ ከቤት ይመጣልሃል ብዬ ነው ዛሬ። ደግሞ በርከት ያደረግኩት እዚህ እስር ቤት ያላችሁ ነገር ተካፍላችሁ ስለምትበሉ ብዬ ነው። አዎ እሱስ እውነት ነው። ሲቲ አንተስ እንዴት ነው? እየለመድከው ይጨንቃል አይደለም? ደህና ነኝ አድዬ። እኔ ምን ሆናለሁ? እኔ በጣም የምጨነቀው ስላንቺ። እኔ ጌታ አሁን አንተ እዚህ መከራ ውስጥ ሆነህ ለኔ ታስባለህ? እማስብልሽ ኮድጃ አይደለም፣ ትልቅ ጠላት እንደተነሳብኝ ስለማውቅ ነው። ስለዚህ መጠንቀቅ አለብሽ። ጠላት? በቀላሉ ንቀሽ የምታልፈው አይደለም። ናፍቆት የሚባል ትልቅ ጠላት ተነስቶብሻል። ይዘርዬ አሁን አይምሮህን አንድ ነገር ላይ አድርገህ ማሰብ ስለጀመርክ ነው እንጂ እሱ ከተነሳብኝ ቆይቷል። ዘመኑ ሙሉ እንደ ጥላ ሲከተለኝ አይደል እንደምሮ። አሁን ግን በልዩ ሁኔታና በአደገኛው ነው የተነሳብሽ። እኔ ጋር መጥቶ
አባቴን እንድትገል ያስገደደች አዳነች ነው እያለ ሲጨቀጭቀኝ ነበር። ናፍቆት አዎ እንዲሁ በቃ ሲነተርከኝ ነበር ነበር። እየቀለድክ ነው ሰርዬ? አዲ እሱ መች በዚያ በቃ ጭራሽ እጅሽ እንዳለበት ለፖሊስ ነግሯል። እና ምን አልቆልሻል አትለኝም? እንዲሰርሽ አላልቅልሽም አዲ። ፖሊሶች የነገራቸውን ነገር ቢያምኑ ኖሮ እስካሁን ዝም አይሉሽም ነበር። መቼም የደረሰሽ መጥሪያ ወረቀት የለም አይደል? በፍጹም ምንም ነገር አላጋጠመኝ። እንደዛ ከሆነ ሰላም ነው። እሱ ግን በዚህ ብቻ አላበቃ። ቤተሰቦች ጋር ሄዶ ሰውየውን አንቺ አስገድደሽኝ እንደገደልኳቸው አድርጎ ነው የነገራቸው። እና ታዲያ ዛሬ መምጣትም እኮ የለብኝም ማለት ነው ወደዚህ አይደለ? አዎ ይኸውልሽ አድዬ፣ እንዴ አንቺን አሳልፌ እንዲሰጥ እኮ ቤተሰቦቼ እኔን እንዲነተርኩ አድርጓል። እንዴ ናፉ ይኸውልሽ አዲ፣ የምርመራው ውጤቱ አልቆ ፋይሉ ለአቃቤ ሕግ እስኪሰጥ ድረስ እዚህ መምጣት የለብሽም። እሺ አልመጣም፣ አላረገውም፣ አልመጣም። አሁን ግን አንድ የምነግርሽ ነገር አለ። ሌላ ምንድነው? እንደው ዘርዬ እንደምን ነው ዝም አልክ? ዘርሽ ቶሎ ንገረኝ እንጂ። እነግርሻለሁ። ምንድነው? ያው አዲ እዚህ በመታሰሬ ምክንያት ሰርጋችን ቀርቷል አይደል? ምን አይነት ጥያቄ ነው? ታዲያ እዚህ ሆነን እንጋባለን እንዴ? እንደነገርኩሽ ወንድሞቼ ስራ የላቸውም። ያው እናቴ ደግሞ ቤቷን ሸጣ ነው ብሩን የሰጠች። አቃለሁ። እና ታዲያ ስለዚህ ብሩን ስጣቸውና ስራ ይጀምሩ ብላኛለች። ለነማ? ለወንድሞቼ። እንዴ ይሄማ የማይሆን ነገር ነው አዲ። ባይሆን ግማሹን ስጫቸውና ይሄን በፍጹም ላድርግ አልችልም። ማለት እኔ ምንም ገንዘቡ ተቀምጦ ምንም አይጠቅመም ብዬ እንደገና ደግሞ ስወልድ ብዙ ነገር ይመጣል፣ የሚያግዘኝም ሰው የለም፣ አንተም እዚህ ልትቆይ ትችላለህ በማለት ባለው ገንዘብ ላይ አባቴ ቤቱን ካርታ ሲይዞ ገንዘብ እንዲጨምርልኝ ያደረኩና በፊት የምሰራውን ስራ አስፋፍቼ ሌላ ብራንች ነው ቁጥር 2 ከፍቻለሁ። አዲ በፍጹም እንዲህ አታደርጊም። አድርጌያለሁ ዘርዬ፣ አድርጌያለሁ። ሰርፕራይዝ ላድርግ ብዬ ነው። ከላመንከኝ ደግሞ በቅርቡ ይከፈታል፣ ፎቶ እንልክልሃለሁ። አሁን እሱ አያሳስብም? ምን ያሳስበኝ እዚህ ካንቱ እንዴ? አዲ አገር ሊያጠፋ የሚችለውን እሳት እያቀጣጠልሽ እኮ ነው። ናፍቆት የሚባል ተውቶ ነው፣ ምንም እሳት የለም። ናፍቆት ነው ትልቁ እሳት። አዲዬ ወንድሞቼ ገንዘቡን ካልሰጣሻቸው አይለቁሽም። እንደገና አዎ በገዛ እጅሽ ትልቅ ጠላት እያፈራሽ ነው። ሲሆን ምንድነው? ልጄን አፍቃኝ ሲሰቃይ ነው የከረምኩት። ቢሆንም ልክ አልሰራሽ። ከምታስበው በላይ ልክ ነው ማለት። በዚህ ወቅት ለሰራ ከምችለው ልክ ከሆነ ነገር ይሄ በጣም ትንሽ። ደህና የተረጋጋችውና ጥሩ የሆነችው ልጅ መልሰሽ ልትረብሻት ነው የምትፈልጊው ማለት ነው? ይሄ ምክንያታዊነት የጎደለው መደምደሚያ ነው። የፈለግሽውን ስም ልትሰጪው ትችያለሽ። እኔ ግን እየነገርኩሽ ያለሁት አስመራ ድረስ ወስጄ ያረጋጋኋትና ደህና የሆነችው ልጅ መልሰሽ የረበሻት መሆኑን።
እሺ ቆይ ሲያቅተኝስ? እሺ ስትናፍቀኝ ምን ላድርግ? እሱን አላቅም። እኔ ማውቀው ልጄን የሚረብሻትና ጤና የሚነሳትን ነገር ማድረግ እንደማትችይ ነው። ከዚህ ውጪ እኔ በናፍቆት መሰቃየት ብቻ አይደለም ተዘግዝቄ ብሰቀል እንኳን አንተ ምንም አይመስልህም አይደል? እኔ እንደዛ አላልኩም። አልክ እንጂ ከልጄ እንዳልገናኝ በምንም አይነት መልኩ እንዳላያት ካደረከኝ በኋላ እንደዛ ያደረኩት ለሷው ደህንነት ስል ነው። ኧረ እባክህ። ለሷ ደህንነት ስትል? አዎ። የትኛው የስነ ልቦና ባለሙያ ነው እባክህ እንዲህ አይነቱ ረቂቅ ምክር የረገሰ? ማለት ከልጄ ከእናቷ ከኔ ከመጀመሪያ ፍቅሯ ለይተህ እንዴትም አድርገህ ሰላምና ደስታዋን ልትሰጣት አትችልም። እንደምታያት መቼም በጣም ሰላምና ደስተኛ ልጅ እንደሷ ያለም በዚህ ሰዓት ላይ መስሎ ነው። ወይም ደግሞ ሚጣ ካንተ የተሻለ የላቀ ጭንቅላት ስላላት? ምን? አዎ ባስተሳሰብ በጣም ስለምትበልጥ እያታለለች ነው እንጂማ ሚጣኔ ናታ በታሪክ ደስተኛ ልትሆን አትችልም። እሺ ስለ ስድቡ አመሰግናለሁ። ስድብ አይደለም ተፈሪ፣ እውነቴን ነው። ከፈለክ ባለሙያ ማማከር ትችላለህ። ደስተኛ ብትመስልህ እንኳን ለጊዜው ነው። ውሎ ሲያድር ከፍተኛ ችግር ላይ ነው የምትወድቀው። ጥሩ፣ ስለ ሐሳብሽ አመሰግናለሁ። ባለሙያም ማማከራለሁ። አንቺ ግን በፍጹም ጤና ልትሰጫት ስለማትችይ ከልጅ አጠገብ ራቂ። ጥሩ፣ የኔ ችግር የለውም፣ እርቅልሃለሁ። እውነት? የምርቀው ግን እንደ ድሮ በስልክ ብቻ ሳይሆን በቪዲዮ ኮል ጭምር እንዳገኛት ስታደርግ። ምን? በየ2 ወይ በየ3 ወይ በየ4 ወሩ አገር ውስጥም ሆነ ከአገር ውጪ በአካል እንዳያት ስታደርገኝ ነው። ጭራሽ ልጅቷን በሽተኛ ልታደርጊያት አስበሻል ማለት ነው? ማንኛውም እናት አብዳ ካልሆነ በስተቀር ልጇ በሽተኛ እንዲሆን አትፈልግም። እኔ ደግሞ አንቺ አብደሻል ብዬ አብሬሽ አላብድም፣ በተለይ በልጄ ጉዳይ። ስለዚህ ያመጣሽው ሐሳብ በፍጹም ተቀባይነት እንደሌለው አውቀሽ አርፈሽ ተቀመጪ። ቆይ ግን አንተ ስታስበው አንተ ሳታውቅ በጀርባ ልጄን ማግኘት ማልችል ይመስላል? እንዴት ነው እኔ ሳላውቅና ሳልፈቅድ ልጄን የምታገኝ? በጣም ቀላል ነው። በሚጣ አስተዋይነት አንተ ሳታውቅ ጦጣ ልናደርግህ እንችላለን። ምን? ከፈለኩ ባስተማረ፣ ከፈለኩኝ ደግሞ በሰራተኛ፣ ካልሆነ በጎረቤትም ስልክ ቢሆን ደውዬ ልጄን ማግኘት የሚያቅተኝ ይመስላል? ይሄን ያላደረኩት ግን አንተን መግፋት ብቻም ሳይሆን የልጄን ስለ ልቦና ለመጠበቅ ስለምፈልግ ነው። እስካሁን ያወራው የህፃን ሳይካትሪስት አማክሬ ያገኘሁትን ምክር ነው። እባክህ ተፈሪ፣ ልጅቷን ከኔ አርቀህ መደበቁ የከፋ ችግር ሊፈጥር እንጂ ምንም አይነት ጥቅም ስለሌለው እባክህ አስብበት። ጥሩ፣ አስብበታለሁ። ጤና ይስጥልኝ። እንዴት ዋሉ? አብሮ ይስጥልን። ረሱ ይመስል አላወቁኝም መሰለኝ። በልሁ እባላለሁ። የአብይ የሳሮን ባለቤት የእሷ አባት ነኝ። አውቄታለሁ። ታዲያ ምን ሰራተኞቹም በር ላይ አስቆሙኝ፣ አላስገባም። ዘበኞቹ ወደው አይደለም በር ላይ ያቆሙት። እኔ አታስገቧቸው ብዬ ስለከለከልኳቸው ነው። ምን ነው? እኔ እርሶም በሆን ኖሮ
ማንም ሳያኝ ሹልክ ብዬ እወጣለሁ እንጂ ምን ነው ብዬ አልጠይቅም ነበር። ቆይ የት አውቄዎት እናውቀውኝ? መቼ በክብር ተዋውቀን ተቀላቀልንና ነው ሰተት ብለው በድፍረት ቤቴ ድረስ የመጡት? ነው እንዴ? እሱ እንደዛ ከሆነ እውነት አለዎት። አጥፍቻለሁ። ግን በድፍረት ሳይሆን ሳሮን ቀጠሮ ስለሰጠችኝ ነው እዚህ ድረስ የመጣሁት። ታዲያ ብትቀጥሮት ወግ አያውቁ? ባህል ሃይማኖት የሎትም? እንዴት ነው እንዲህ ያሉኝ? ኧረ እንዴት የመሰለ ነው ያለኝ። እንዴት ነው ሃይማኖት የለም? በፍጹም የሉትም። ቢኖሮት ኖሮማ ይሄ የሳሮን ሳይሆን የኔ ቤት መሆኑን እያወቁ እሷ ስለቀጠሮችት ብቻ ሰተት ብለው አይመጡም ነበር። ይሁንሽ እንግዲህ ብቃና ጌታዬ። ምን ከዚህ በላይ አፍ መካፈት ደግ አይመስለኝም። ምክንያቱም ሳሮንን እኔ ውጭ ላግኝሽ ብዬ ብዙ ለምኜ ባደርጋት ብሰራት በእጅ ስላላለችኝ ነው እዚህ ድረስ መምጣቴ። ተዳፍሬ አይደለም፣ ቀጠሮ ስለሰጠችኝ ነው። ስለዚህ አሁንም እኔና እርሶ እዚህ ከምንወዛገብ አንድ ጊዜ ቢጠሩልኝና ላስቸግሮት። የለችም። እርሶ ማነጋገር ስላልፈለገች እኔ እንዳናግሮት ብላ እርሶ ከመምጣቱ በፊት ቀድማ ነው የወጣችው። ተረጋጉ። ሳሮንን አውቃታለሁ። ጨዋ ሰው ነች። እንኳን እኔን አባቷን ማንንም ሰው ቀጠሮ ሰጥታ የምትጠፋ ባለጌ ሴት አይደለችም ሳሮን። አዎ ልጄ ባለጌ አይደለችም። በስርዓት ተቆንጥጣ ነው ያደገችው። ጨዋ ልጅ ነች። ስለዚህም ነው ስራዋ የሚያስከብራት ቢሆንም እድሜውን አክብራ ክፉ ላለመናገር ብላ ቤቱን ጥላ ሄደችው። ለማመን የሚከብድ ነገር ነው ለኔ። አዎ እሷም ድፍረቶ ለማመን የሚከብድ ስለሆነባት ነው በእርሶ ስራ አፍራ ቤቱን ጥላ ሄደችው። ለማንኛውም ጨዋነቷን ላለማርከስ ብላ ብዙ ታግላ መቻል ስላቃታት ባለጌ ወራዳና ቅሌታም ስለሆኑባት አዎ ሁለተኛ በዞረችበት ዞር እንዳትሉ ነገራቸው ላይ ነው ሄደችው። ባለጌ አይደለሁም፣ ባለጌ አይደለሁም። ባለጌውም ወራዳውም ቅሌታውም አንተ ነህ። እንዴት አይነት ድፍረት! እንዴት አይነት ጋጠወጥነት! ጋጠወጥነት አይደለም ይሄ። ምን እንደ አፍህ ቢሆን ኖሮ ሁለት ቦታ ነበር ሰብሬም። ናስበረኛ ናስበረኝ፣ ናመታኝ። ደግሞ ሳሮን እኔን አባቷን እንደዚህ አይነት ክፉ ነገር አትናገረኝም አንተ። አዎ እሷም በፊት ቢሆን አንገቷን ደፍታ ከመናገር ውጪ ክፉ ቃል አይወጣትም ነበር። አሁን ግን አሁን ግን ወራዳ ቅሌታ መሆንክን ስላወቀች ሌላው ቀርቶ ፈጣሪህን እንኳን ሳትፈራ የገዛ ልጆችን የምታጋብ ናመታኝና ማንነትን አሳየኛ። ለማንኛውም መቆረጣን የሚገልጽ የስልክ መልእክት ልካለህ አለች። አውጣና ይኸው። እኔንም የላከችኝ የስልክ መልእክት የማንበብ ልምድ ስለሌለህ ነው። አውጣና ይኸው። ከተናገርኩት አንዲት ቃል ጎሎ ብታገኝ ያን ጊዜ ሰንዝርና መታኝ፣ ሰንዝርና መታኝ።
ደግ ነው። ሳሮን እንዲህ ካለች ደግ ነው። የሰማችሁት አንድም ምን እውነት አይደለም። የሰማችሁት ነገር በሞላ ውሸት ነው፣ ሐሰት ነው። አንድም እውነት አይደለም። ህይወት የአብይ ቅምጡ ልትሆን ቀርቶ በስንት ግዝትና ምህላ ነው ያደራ ልጅ ሆነችው። በስንት ግዝትና ምህላ የተሰጠች ያደራ ልጁ ነች። ያደራ ልጁ ሰራላትን ቤት ወላጅ እናቱ የተወችውን ንብረት አከራይቶ ባጠራቀመው ገንዘብ ነው። ይህንን የትም ቦታ ቆሜ በመሀል ማረጋግጠው እውነት ነው። የትም ቦታ የምምልበት እውነት ነው። ምን ቆይ ጨርሻለሁ። በቃኝ። እውነት ልጄን የምትወዳት ከሆነ የምታጣራውን አጣርተህ የምትፈትሸው ፈትሸህ ወደ ትዳሯ መልሳት። አይ ካልክም የራስህ ጉዳይ ነው። ኮምፒውተር ላይ ግን ተደፍቶ ማለት ነው። አመሰግናለሁ። እሺ ምን ላድርግ ብለህ ነው? ማታ እኮ ያሰብኩት ሀሳብ እንዳይበታተንብኝ ትንሽ ሰርቼ ልጨርስ ብዬ ነው እኮ። ታዲያ እኔ ማር ለምን ወተሽ ትንሽ እግርሽን አታፍታችም? ኧረ ግድ የለም እችል ልጨርስና ከዛ በኋላ እወጣለሁ። እንዴ የጫማ ዲዛይን ጀመርሽ እንዴ? በትንሹ ታዲያ በትንሹ እኮ ነው። ምንድን ነው የሚያል ቢዚ ያደረገሽ? ጥናቱ ነው። ይኸውልህ በፊት ከሰራኋቸው ዲዛይኖች ትንሽ ለየት ለማድረግ እየሞከርኩ ነው። ማለት ይኸውልህ እንዴት መሰለህ፣ ለምሳሌ አሁን ስንራመድ ፍሪክሽን ይፈጥራል አይደለ? እሱን ፍሪክሽን በመጠቀም ለተለያዩ ባትሪዎች ኃይል ለሚያስፈልጋቸው ባትሪዎች ቻርጅ እንዲያደርግ በእውነት እና ደግሞ ለምሳሌ ስለ ጤንነታችን ብናወራ የደም ዝውውራችን፣ የደም ግፊት፣ የልብ ምትን ምናምን እንዳለ ተቆጣጥሮ ድንገት የተሳሳተ ነገር ካለ በስልካችን ላይ የሚያሳውቀን አይነት ቴክኖሎጂ ለመፍጠር ከሆነ በጣም ደስ ይላል። እኔ ግን በጣም ይቅርታ አድርጊልኝና ምን ልትል ነው? ትንሽ ግን እብደት ይመስላል። መጀመሪያም እኮ እነዚህ አሁን የምንጠቀምባቸው ትልልቅ ፈጠራዎች የተባሉትን ነገሮች መጀመሪያ ሲጀመሩ የእብደት ሀሳብ ነው ተብሎ ነበር። ለነገሩ እውነትሽን ነው። ደግሞ ትዝ ይልሻል ድሮ ትንሽ እያለን የተገባባ ነው ቃል ምንም ሀሳብ ከመጣብን ዳር ሳናደርሰው እንደማናውቀው። ለማንኛውም እኔ አሁን በዚህ ሰዓት ላግዝሽ የምችለው ይሄን በማቅረብ ነው። የቀረውን ደግሞ ማታ ስመለስ ትነግሪኛለሽ። አመሰግናለሁ። ስመለስ ስትል የት ልትሄድ ነው? እቺ ከአብይ ጋር ላገናኛት አልኳት ልጅ ላገኛለሁ። ለእኔ ብለህ የማትፈልገው ነገር ውስጥ ላስገባ ነው አይደል? የእውነቱን ንገረኝ ካልሽኝ በጣም ጨንቆኛል። የሆነ ጄ ምን እንደምላት አላውቅም። በጣም ነው ግራ የገባኝ። ግን ደግሞ በዛ ላይ ልተወው ብል መተው አልችልም አይደል? እሱማ እንዴት እንችላለን? ስለዚህ እኔም በጨዋ ጥቤ ላገኛት ልሄድ ነው። በጣም እኮ የሚጨንቀው ሰው ራሱ ተፈላልጎ ሲዋደድና ሲገናኝ ነው ደስ የሚለው አይደል? ከምታስበው በላይ ነው። እሺ የምወደው
አይ አንተም በጣም እንደምሆን አላውቅም። ይሄ የሰነፎች አነጋገር ደግሞ እውነት አይደለም አይደል? አንቺ እኮ በብዙ ፈተናዎች ውስጥ በአሸናፊነት መውጣት የምትችይ ብርቱና ጠንካራ ሴት ነሽ። አውቃለሁ። እሱንማ ግን አለ አይደል በአንተ ከሆነ አይ በቃ እኔ ቆንጆ። እሺ ለማንኛውም ግን እኮ የልጅቷን ማንነት ብትነግረኝና ምን አለበት? ባይሆን ጠዋት እንደዚህ እንደምታምሪ አላውቅም ነበር። የምሬን ነው ቆንጆ፣ በጣም ነው የምታምሪ። ይቅርታ የጠራው ታክሲ ቆሞ እየጠበቀ ስለሆነ ሰላም ነው ዘቢ? አንቺ እያለሽ ምን ሰላም አለ? ሾላ የማሰልጠኛ ተቋም ፕሮፌሽናል የአይቲ ትሬኒንግ ሴንተር በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ማሰልጠኛ ተቋም ከ1500 በላይ ኢትዮጵያውያንን በማሰልጠን ከፍተኛ ክፍያ ለሚያስገኙ ስራዎች ያበቃ ተቋም በአሜሪካን መንግስት እውቅና ያለው ተቋም ከ12 ዓመት በላይ ስልጠና የመስጠት ልምድ ያካበተና ውጤታማነቱ የተመሰከረለት ዘመናዊና የተሟላ የኮምፒውተር ላብ ያለው ከ15 ዓመት በላይ በሙያው ልምድ ያላቸው ብቁ መምህራን ያሉት በሚከተሉት የስልጠና መስኮች በመመዝገብ ላይ እንገኛለን። ስኩዌል ዳታቤዝ አድሚኒስትሬሽን፣ ሼርፖይንት ቢዝነስ ኢንተለጀንስ፣ አማዞን ክላውድ ኮምፒውቲንግ፣ ኦራክል ዳታቤዝ አድሚኒስትሬሽን እንዲሁም ቤዚክ ኮምፒውተር። በካናዳና ሌሎች ስቴቶች ለምትገኙ በኦንላይን ሙሉ ስልጠናውን በመስጠት ላይ እንገኛለን። በተጨማሪም ሾላ ቴክኖሎጂ አሜሪካን ሀገር ከሚገኘው መሐርሽ ዩኒቨርሲቲ ጋር በመተባበር አሜሪካን ኮሌጅ በአዲስ አበባ የድህረ ምረቃ ተቋም በመክፈት በኮምፒውተር ሳይንስና ኤምቢኤ የአሜሪካን ማስተርስ ዲግሪ በማስተማር ላይ ይገኛል። ሾላ ለሚያልሙት ኑሮ አለው ድንቅ መላ። በሰላም ነው? አዎ ሰላም። እድሜ ላንቺ። ከዛ ወጠጤ ጋር እየተላላሽ ነፍሴን ሰላም በሰላም አርገሽዋል። ለማንኛውም እንኳን ችዬ ልፈጽመው ላስበው የማልችለውን ነገር አድርጌያለሁ። ምንድነው እሱ? እሱን አሳምረሽ ታውቂያለሽ። አሁን ተራው ያንቺ ነው። ዳግም ከዛ ወጠጤ ጋር ላለመጓተት ይቅርታ እንድትጠይቂኝና ሁለተኛ አጠገቡ ድርሽ አልልም ብለሽ ቃል እንድትገቢ ይፈልጋል። አልችልም ዴቭ። ለምን? ካቡሽ በጣም ፍቅር ይዞኛል። በፍጹም ሊይዝሽ አይገባም። ልጆቼን እንሳይ። ምን ጎደለሽ? ቆይ ከኔ ምን አተሽ ነው ከዛ ውርንጭላ እግር ስር በፍቅር የወደቅሽው? ብዙ ነገር ጎሎብኛል። አንተም ሆንክ ባሌ በጣም ብዙ ነገር አሳጣችሁኛል። መስሎሽ ነው እንጂ ምንም የጎደለብሽ ነገር የለም። እርግጥ ሰሞኑን ትንሽ ትንፋሽ ስለራቀሽ በፈርጣማው ክንዴ ላይ አንተርሼ ስላልሳምኩሽ ካሁን በኋላ ምንም ነገር ማድረግ አልችልም። ወደሽ ሳይሆን በግድሽ ታደርጊዋለሽ። ከፍላጎቴ ውጪ አንተ ቀርተህ ማንም ሰው ሊያስገድደኝ እንደማይችል ታውቃለህ።
እውነቱን ፍርጥ አድርጌ የነገርኩ ደግሞ ከአሁን በኋላ ምንም የሚለወጥ ነገር ስለሌለ ከመሀላችን በጊዜ እንድትወጣ ነው። እና ከመሀላችሁ አስፈንጥረሽ አውጥተሽ ልትጥኝ ታስቢያለሽ? እኔ አይደለሁም። ቀድመን የፈጸምነው ስምምነት ነው። እኔና አንቺ የፈጸምነው ምንም አይነት ስምምነት የለን አለ። ፍቅራችን የምር አይደለም። ማንኛችንም ብንሆን የተመቸና የወደድነውን ሰው ስናገኝ ልናበቃ ተስማምተናል። ይሄ ለኔ ትልቅ ጥቃት ነው ዳዊት። ይሄው በእንዲህ አይነት ሁኔታ እንኳን የማፈቅራትን ሴት በቅቶኝ የተውኳትን እንኳን ሲነኩብኝ ያመኛል። እና ምን ይሁን? እኔ ምንም ይሁን አላልኩም። እሱ ግን አይደፍሩ ድፍረት ስለደፈረኝ እገለዋለሁ። ምን? ዛሬ ለእኔና ለአንቺ ትልቅ ቁርጥ ቀን። ዘሚ ምን ሆነሻል ዛሬ ቀን? ማኔ ኧረ ምንም አልሆንኩም። እና እንዴት እንደዚህ አይነት አስቀያሚ ነገር ትናገርኛለሽ? እኔ እውነቱን ነው የነገርኩሽ። እና የእውነት እኔ ሰላም እንደነሳችሁ ነው የምታስቢው? ኧረ ቀስ በይ በእግዚአብሔር። ይኸውልሽ አንቺ ለአልጋው ልታዝኝለት አልቻልሽም። እኔ ደግሞ እንግዳ ሊመጣ ስለሚችል አልጋው በስርዓቱ ተናፍሶና ተነጥፎ መቀመጥ እንዳለበት ነው የሚሰማኝ። ኧረ ቀስ በይ እንዴ! ምን ሆነሻል? ስነ ስርዓትሽን ያዥ እሺ። እኔ አልጋዬን ማነጠፍ በምፈልግበት ሰዓት ራሴ አነጥፈዋለሁ። ካንቺም ብሶ ልትቆጭኝ ያምሻል? ሙሉ ቀን የለፋውበትን ፋይል እኮ ነው ያበላሸሽብኝ ዛሬ። ዱላ ማስበሽልኛል ማለት ነው። ቆይ ግን አንቺ ምን አድርጌሽ ነው ከለቅሶ ጀምሮ እንደዚህ የጠመድሽ? አልጋዬ ተጋርመሽ ከሟላ ምን ልታደርጊኝ ትፈልጊያለሽ? ናፍቆትን አንቺ ሰርተሽ መመገብ ሲገባሽ በተገላቢጦሽ እሱ አልጋሽ ድረስ መጥቶ እያጎረሰሽ። በዚህ አይነት እኮ ስለማይችል ነው እንጂ ቢችልማ ኖሮ አንቺ እዚህ ቁጭ ብለሽ መጸዳጃ ቤት ምሱን ባለኩት ነበር አይደል? አንቺ እንደምትይው አይነት ሴት አይደለሁ፣ ግን አንቺም እንደዚህ አይነት ሴት አትመስኝም ነበር። ኧረ እባክሽ። አዎ፣ ለማንኛውም እዚህ አልጋ ላይ የተጋደምኩት ደግሞ ስራ ሳይኖረኝ ቀርቶ ሳይሆን አዲስ ስራ ስለጀመርኩ ነው። እና ለምን ስራሽን ቤትሽ ሄደሽ አሰሪም? ማለቴ ያው ሀዘኑ ስላለቀ እዚህ ምን ምሳሌው ነገር የለም ብዬ ነው። ቤቴ እኮ ነኝ። ቤትሽ አይደለም። አጄስ ተነስታችሁ ትዳራችሁን ይዛችሁ ሌላ ቦታ ውጡ ካላልሽ በስተቀር በጣም የሚወደኝና ህጋዊ ሚስቱ እንደሆንኩኝ ታውቂያለሽ አይደል? እኔም አውቀው አንቺ እንደምትዩ የሚወድሽና የምትወጁ ሚስቱ ሳትሆኚ ከነዘር ማንዘሩ ልታጠፊ የተነሳሽ ክፉ መሆንሽን ነው። ምን? በቃሽ ዘቢ፣ በቃ እውነቴን ነው። እሱ ይሉኝታ ይዞት ብቸኝነትሽን አይቶ ቀረበሽ እንጂ ላንቺ ቅንጣት ፍቅር እንደሌለው ቃሻልኩሽ እኮ። አንቺ አይበቃኝም። በቃሽ። ናፍቆትን እርሹ። ከሱ ጋር መኖር ባታስቢ ነው የሚሻልሽ። አይ ብለሽ ግን ከሱ ጋር ዛሬ መኖር አለ ብለሽ የምታስቢ ከሆነ እስከ መጨረሻው እንደማለቅሽ ወቅ።